ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ እያልኩኝ አዳዲስ ከቲክቶክ የተመረጡ ቪዲዮዎች ይዤላችሁ ብቅ ብያለሁ። ግን ፖይንታችን እሱ አይደለም። ፖይንታችን ምን መሰላችሁ? የቴዲ አፍሮ አልበም ከተለቀቀ ወዲህ 6 ቀን አስቆጥሯል። በዚህ 6 ቀን ውስጥ ደግሞ ከ82 ሚሊዮን በላይ እይታ ማግኘት ችለዋል። እኛ ማድረግ ያለብን ምንድነው? ወደ 100 ሚሊዮን 10 ቀን ሳይሞላ ማድረስ አለብን። ስለዚህ ልክ ቪዲዮዎችን ስናይ የቴዲ አፍሮ አዲስ አልበሙ የለቀቀው ቪዲዮዎችን ስናይ ደጋግመን ስናይ የምናበራት ነገር አለች። እሷን እንዳትረሱ፣ አብረታችሁ ማየት እንዳትረሱ። ኢትዮጵያ ውስጥ ካላችሁ ሰብስክራይብ ማድረግም እንዳንረሳ። ሰብስክራይብ አድርጉለት ፕሊዝ። 1.92 ሚሊዮን 1.92 ሚሊዮን ሰብስክራይበር ላይ ነው የደረሰው ቴዲያችን እና ሰብስክራይብ ማድረግም አትርሱ። ላይክ ማድረግም አትርሱ። ላይክ ባደረጋችሁለት ቁጥር ሰብስክራይብ ባደረጋችሁለት ቁጥር ቪዲዮ በጣም ቫይራል እየወጣ ስለሚሄድ ከኛም አልፎ ወደ ሌሎች ሀገሮችን ኪዩሪዮሲቲ ስለሚጨምርላቸው እነሱ ይሄን ቪዲዮ ለማየት ጉጉት ስለሚያድርባቸው እኛ ላይክ እያደረግን ሰብስክራይብ እያደረግንለት እሱን ቪዲዮ ፕሊስ ቫይራል እናስወጣው። ወደ ቪዲዮአችን እንሂድ። አመሰግናለሁ። ኢትዮጵያ ውስጥ በኢንፎርማቲቭ ኮንቴንት የምትሰሩ ቲክታከሮች ሼም ኦን ዩ። እስፔሻሊ ደግሞ ብሩክ ኒውስ እና ሙሴ ሰለሞን በጣም አፍሬባቸዋለሁ። ያስተዛዝበናል። አዎ እንዴ እናንተ አታፍሩም እንዴ? አይሾ ስፒድ ኢትዮጵያ በመጣ ሰዓት በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ። አረ ወገን ጉድ በልልኝ ዜማ ነው ብለ ይህ ዜማ የምርጫ ቅስቀሳ እየሰማችሁ ነው ወገን? እኔ የለሁበትም።